الحمد لله وكفى وصلاة وسلاما على عبده الذي اصطفى أما بعد فسلام من الله عليكم ورحمته وبركاته في ذكر المعجزات يملك تنيون تأمر منا وصابت تكامدنو بركاتوچن ተመልክተናል الله سبحانه وتعالى ሁሉም ነብያቶች በተለያዩ ተአምራቶች ልኳቸዋል لقد أرسلنا رسلنا بالبينات በርግጥመኛ መልእክተኞችን በበርካታ ተአምራት ልከናቸዋል بالحجج الواضحات والآيات الباهرات والمعجزات الظاهرات ግልጽ በሆነ ተአምር ሁሉም መልእክተኞችን አላህ ልኳቸዋል መልእክተኞቹ ወደ ህዝብ ሲላኩ ህዝብ ማነህ ብሎ መጠየቁ ስለማይቀር መለኮታዊ ድጋፍ እንዳላቸው ለማሳየት እንደ አይነት ተአምራት በእጃቸው ላይ አላህ እንዲከሰት አድርጓል ነብዩም አለይሂ ሰላቱ ወሰለም በርካታ ተአምረን አላህ ሰጥቷቸዋል ሁሉም ነብያቶች ይዘው የሚመጡት ተአምር ጊዜውን የዋጀ ተጨባጩን ያማከለ የማህበረሰቡን ግንዛቤና አስተሳሰብ የመጠኑ ናቸው ረሱልም አለይሂ ሰላቱ ወሰለም እንደ አይነት በርካታ ተአምር በእጃቸው ላይ ተከስቶ አልፏል ኢማም አልአስባሃኒ ኢማም البيهقي في دلائل النبوة بركاتوችን ጠቅሰዋል ከፈሎቹ እስከ 7 መጽሐፍ ሌሎቹ እስከ 9 መጽሐፍን በተአምራታቸው ላይ ብቻ ዘግበዋል معجزات الرسول عليه الصلاة والسلام معجزة ማለት ما يعجز عليه الإنسان أن يأتي بمثله መሰሎን ሌሎቹ ሊያመጡ የሚሳናቸው ነገር ሙዕጂዛ ይባላል ሌላው የማይችለው ከሰው ልጅ ችሎታ በላይ የሆነ ማለት ነው ሙዕጂዛት የምንለው እሱ ነው إمام ابن تيمية كان تأمرات للنبي صلى الله عليه وسلم ذكروا إمام النووي في الشرح مسلم كان شولة متوبلة تأمرات الرسول صلى الله عليه وسلم أسايتوال بهيوت كويتاتشو يتأمراتاتشو أسقوا القرآن نو قرآن لا يكفل الزمانات وميسته وتأمر بوسطو يزوال يتزرزر يقتلال اسك يوم القيامة قندق مو بتجماري كزيهم بتجماري الرسول صلى الله عليه وسلم بهيوت كويتاتشو بركات تأمرن الله በእጃቸው ላይ እንዲከሰት አድርጓል ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የፈሰሰን አይን ወደ ቦታው እስከ መመለስ ግዑዝን ነገር እስከ ማናገር እንስሳውን እስከ ማውራት ረሱል ሰለላሁ ዐለይሂ ወሰለም በርካታ ተአምራት አሳይተዋል ዛሬ ደግሞ ከተአምራታቸው ሌላን ገጽ እንገልጣለን ነብዩ አለይሂ ሰላቱ ወሰለም መካን ተገደው ለቀው ስደት ያደረጉበትን ታሪክ ሁላችሁ ታውቁታላችሁ ቁረይሾቹ ረሱል ሰለላሁ ዐለይሂ ወሰለም መካን ለቀው መዲና ወደ አውስና ኸዝረጅ ወደ የትሪብ መሄዳቸው ረፍት ነስቷቸዋል ምክንያቱም እነዛ ሰዎች የንግድ ሰዎች ናቸው የጦርነት ሰዎች ናቸው የጦር ሰዎች ናቸው ስለዚህ ለነሱ አደጋ እንደሚደቅኑ አምነዋል እንዴት መሐመድ አገሪቱ ላይ ሰላም ሆኖ ይሰደዳል ብለው ተበሳጭተዋል ስለዚህ አንድን አዋጅ አወጁ ረሱልን ሰለላሁ ዐለይሂ ወሰለም ተከትሎ የያዘ ሰው 100 ግመል እንሰጣለናል ይህ ሽልማት በታሪክ የለም ትልቅ ሽልማት ነው 100 ግመል ወደኛው ሀገር መልሱ 100 መኪና ማለት ነው አንድን ሚሽን ፈጽማችሁ አንድን ጉዳይ 100 መኪና ስትሸለሙ ማለት ነው ሁሉም ተሰማራ ፈረሱን ያስነሳ ግመሉን እየጋለበ ሮጠ በግሩፕ እየሆኑ ተሰማሩ ሱራቀቱ ኢብኑ ማሊክ ረዲየላሁ ዐንሁ ኋላ ሰልሟል ሱራቃ ይሄን ድል ለማግኘት የተንቀሳቀሰ ግለሰብ ነበር በጣም መንገድ አዋቂ ነው ኮቲ አሽታች ነው መልእክተኛው ምንም አይነት እቅድ ቢያወጡም እንደምንም ደረሰባቸው ኮቲያቸውን አነፍንፎ መልእክተኛውና አቡበክር ሲዲቅ እየሄዱ ከኋላ ሱራቃ ደረሰባቸው አቡበክር ዞር ሲል ሱራቃ እየጋለበ እየመጣ ነው የአላህ መልእክተኛ መጣብን እኮ ሰው አላቸው ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም قال لا تحزن ان الله معنا አቡበክር ግዴን ለማተክዝ አላህ ከኛ ጋር ነው አሉት ከዛም ሱራቃ እየቀረበ መጣ ሲቀርብ ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን ተማጸኑ የሱራቃ ፈረሶች ኮቴያቸው ወደ መሬት ስር ሰረጸ ገባ ወደ ውስጥ እየተሳበ መግባት ጀመረ እባክህን አስለቅቀኝ ብሎ መጮህ ጀመረ ነብዩም አላህን ተማጸኑ ፈረሶቹ እግራቸው መሬት ተፋቻቸው አሁንም ቋምቷል 100 መኪና ነው 100 ግመል ነው ደሃ ምስኪን ገጠሬ ነው ምን ያድርግ አሁንም ጓጓና የሮጠ መምጣት ሲጀምር እንደገና መሬት እግሩን አሰመጠችው ፈረሱ እየገባ ሲሄድ እባክህ አውጣኝ አድነኝ በቃ ልከተልም አለ መሬት እንድትለቀው ተደረገ ተከተላቸው አሁን ቋምጧል እንዴት ይሄን እድል ያሳልፈው ሶስተኛም እግሮቹ ወደ መሬት ስር ሰረጉ
فقال سراقة علمت أنك مؤيد من السماء كسماء بكل ردات عند الله قالوا እባክህን አስለቅቀኝ አላቸው ለሶስተኛ ጊዜ ከዛም ሱራቃ ወሰነ በቃ አልከተልም ከዚህ በኋላ ከኋላዬ ማንተ የሚያሳዱን ሰዎችን እንዲመለሱ አደርጋለሁ አለ ልክ ይህን ሲል መልእክተኛው አለይሂ ሰላቱ ወሰለም አንድን ብስራት ነገሩን ሌላ ተአምራቸው ነው አሁን መሬቱ ያዘችውን የነገርኳችሁ ሌላ ተአምር ደግሞ ተገለጸ فكيف بك يا سراقة አንተ ሱራቃ እንዴት ልትሆን ነው ያኔ ያሉ اذا لبست سوار كسرى ኪስራ የዓለሙ ትልቅ ንጉስ ነው ነፍ ፋርስ ኪስራ ስንል ፉርስ አገር የሚገዛ ነው ያ ማለት ኢራን አፍጋኒስታን ፓኪስታን በርካታ ሀገሮችን የሚገዛ የተከበረ ንጉስ ነው ወርቁ ራሱ ዘውዱ ስለሚከብደው ከላይ እንጠለጠል ነበር ከላይ ቁጭ አድርገዋል ራሱን እንዳይከብደው ከወርቁ ክብደት ሰው የሚሰግድለት ነው ኪስራ ማለት እዚህ ጋር የሚያጠልቃቸው የንጉስነት ማዕረግ ወርቆች አሉ فكيف بك እንዴት ልትሆን ነው አሉ የኪስራን የጃምባር የለበስክ ጊዜ አለ ኪስራ ኢብኑ ሁርሙዝ አለ ኪስራ የዓለሙ ትልቁ ንጉስ የሱን እኔ ለብስ አወናሉ ሱራቃ አላመነም ፈንደቀ ግመሉን አዙሮ ፈረሱን አዙሮ እየጋለበ ተመለሰ ሲመለስ ሌላ ግሩፕ ረሱልን ለማዝ ወደ ዛቅጣጫ እየመጣ ነው እናንተ ሰዎች ይሄን አካባቢ ያላደረስኩት ቦታ የለም ቦታ በማወቅ ከናንተ ሁሉ በላይ መሆኔን ታውቃላችሁ በዚህ መንገድ በቅቻችኋለሁ በሌላ ተመለሱ አላቸው እነሱም ፈረሳቸውን አዙረው ተመለሱ ዘመናት ነጎዱ ጊዜዎች ተሻገሩ ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ እንግዲህ ገና ወደ መዲና እየሄዱ ነው መዲና ገና ለአመታት ይቆያሉ ወደ 11 አመት ከዛ አቡበክር ተተክቷል ረዲየላሁ ዐንሁ ከዛ ዑመር 10 አመት ገዝቷል በዑመር ያገዛዝ ዘመን ሙስሊሞች የተለያዩ የዓለምን ሀገር መክፈት ጀመሩ በድል ያኔ ኪስራን ሙስሊሞቹ ተቆጣጣረዋል ያኔ ሲቆጣጣሩ የኪስራ ቤተ መንግስት በሙስሊሞች ወደቀ የኪስራ ልባሳቶች አምባሮች ወደ ዑመር በስጦታ መጣ ሰሃባው በተሰበሰበበት መሃል አይነ ሱራቃ ኢብኑ ማሊክ ተባለላቸው ሱራቃ የት ነው ያለው ተባለ ይህ ገበሬ ገጠሬ ወደ ዑመር ኢብኑ አልኸጣብ መጣ አሳየው ይሄን አምባር ታቀዋለ አዎ የኪስራ ነው መልክተኛው ቃል የገቡልን ታስተውሳለ ነብዩ አለይሂ ሰላቱ ወሰለም ከአመታት በፊት አዎ ልበሰው ተባለ ሱራቃ የኪስራን አምባሮች እጁ ላይ አጠለቀ ዑመር ተገረመ በኺም በኽ አዕራቢዩን አንተ ገጠሬ የኪስራን እንትን አደረከው ሰሃባው እንዳላ ለቀሰ ነብዩን አስታወሱ ያኔ ለረሱል የሉም በህይወት እንባቸው መጣ ታወሳቸው ተአምራታቸው ተገለጠ ቃላቸውን ሲሆን አዩ ማልቀስ ጀመሩ ሰሃባዎቹ አለይከ ሰላቱ ወሰላም ተአምራታቸው ብዙ ከዚህ ምን እንማራቸው በርካታ ቁም ነገሮች አሉ የመጀመሪያው አላህ Subhanahu Wa Ta'ala ጀማዳት መሬት እንግዲህ ግዑዝ ነገር ነው እንዴት ለነብዩ ሰራዊት ጁንድ እንዳደረገው እናያለን አላህ ሰራዊቱ የሚያቆሱ ብቻ ነው እንዴት መሬት ምን ራመድባት ነው ስትፈልጥ ግን ሲፈለግ ግን ምቱት ወንዝ ሊያረጋት ይችላል ሁለተኛ ቁረይሾቹ ይሄን የዲን ብርሃን ለማጥፋት የከፈሉትን የመስዋዕትነት ጥግ እናያለን 100 ግመል ለአንድ ሰው ለመስጠት 100 መኪና ለአንድ ሰው ሽልማት ሰጡት መልእክተኛው ያሳለፉትን ችግርና መከራ እንመለከታለን በዚህ ላይ ሂጅራው አለ በዛ ባስቸጋሪ የአረቢያ ፀሐይ እርሳቸውና አቡበክር ሲዲቅ 400 ምናም ኪሎ ሜትር በላይ ነው ከመካ ወደ መዲና በፈረስ ያን ፀሐይ አቆራርጠው እንዴት ለዲኑ የከፈሉትን መስዋዕትነት እናያለን ሌላው በተጨማሪ አምባገነኖች በሂደት ስልጣናቸው እንደሚያጡ የአላህና የመልእክተኛው ቃል በሂደት እንደሚፈጸም ይሄ ታሪክ ተጨባጭ ምስክራችን ነው በርካታ አስተምሮቶችን ማውጣት እንችላለን ሱራቃም ሰልሞ ይሄን ክብር ለማግኘት በቃ አለይከ ሰላቱ ወሰላም ሌሎችን እንመለከታለን አላህ ይነገሰው ይበለን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ